ሰላም የጽጌ ዩቲዩብ ቤተሰቦች እንደምናችሁ ደህና ናችሁ ወይ? በጣም ጠፍቻለሁ። በጣም ይቅርታ። እንግዲህ ተመልሼ መጥቼላችኋለሁ። እንደዚህ የሚያምር ዳቦ አብረን እንጋግር። ወደ ስራው ስንገባ መጀመሪያ ዱቄት ያው እንትን ማለት መጠኑን እናንተ እንደፈለጋችሁት፣ ነገር ግን ግብአቶቹን ነግራቸዋለሁ። እዚህ ጋር ዱቄት አለኝ። ከዛ በኋላ ጨው አዘጋጅቻለሁ። እዚህ ጋር ደግሞ ከል ይሄ ወይም ደግሞ አቸቶ ነጭ አቸቶ ለእንቁላል ስለምናደርግበት ማለት ነው። እዚህ ጋር ደግሞ ሰሊጥና ምንድን የሚባለው ይሄ ጥቁር አዝሙድ አዘጋጅቻለሁ። እዚህ ጋር ዘይት አለኝ። እዚህ ጋር ትንሽዬ ቆንጆ በርበሬ፣ ነጭ ቆንጆ በርበሬ አዘጋጅቻለሁ። እዚህ ጋር 2 እንቁላል አለኝ። ከዛ ይሄው እዚህ ጋር ቀይን አዘጋጅቻለሁ። እዚህ ጋር ደግሞ የመጋገርበትን አዘጋጅቻለሁ ማለት ነው። እዚህ ጋር ብረት ድስት አለኝ። እዚህ ላይ ወተት እናደርግበታለን። ወተት ያው እናንተ የምፈልጉትን አይነት እኔ ነው የምጠቀመው ማለት ነው። እዚህ ጋር የምንፈልገውን ያክል መጠን እናደርጋለን። እኔ አልለካሁኝም፣ ነገር ግን የምፈልገውን ያክል ነው ያደረኩትና የሚያምር ቆንጆዬ የሚጣፍጥ ዳቦ ነው የሆነልኝ ማለት ነው። ሽታም አይኖረውም። ይሄ አቸቶ ነጩን አቸቶ የምንጠቀመው ለዛ ነው ማለት ነው፣ ለሽታው። ከፈለግን ደግሞ ትንሽዬ ቫኒላ ልናደርግበት እንችላለን ለሽታው ማለት ነው፣ ለእንቁላሉ ሽታ። ነገር ግን አቸቶ ካረጋችሁበት አይኖረውም ማለት ነው። ቤተሰቦች እናጋግራችሁ በቤታችሁ እንድትበሉ ጋብዛችኋለን። እና ወተቱ እንደዚህ በብረት ድስት ካደረግነው በኋላ ትንሽ ሞቅ እንዲልልን ያው ኩፍ እንዲል ማለት ነው እናድርገዋለን። እና እርሾ እንዳትረሱ። አሁን እዚህ ጋር እኔ መጨረሻ ላይ ነው ቪዲዮ ላይ ዱቄቱ ላይ የጨመርኩትኝ፣ ራስቸው ነው ማለት ነው። በቃ ሳላዘጋጁ ሳላሳያችሁ እንዳትረሱ። እርሾ የታወቀ ነው ዳቦ ላይ እርሾ። እና እዚህ ጋር እንቁላል ነው 2 እንቁላል ሰብሬ ትንሽዬ እንትን አደርግበታለሁ። የቅድም ያሳያችሁን አቸቶ ትንሽዬ አደርግበታለሁ፣ በጣም ሳናበዛ ማለት ነው። ለሽታው ነው እንደነገርኳችሁ፣ ሽታውን ያጠፋዋል። በጣም ነው የሚጣፍጠው ቤተሰብ። እዚህ ጋር ደግሞ ዘይቱን አርጌዋለሁ። አንድ ላይ አደበላልቄ ነው ዱቄቱ ላይ የማደርገው ማለት ነው። እና እዚህ ጋር ደግሞ ያው ጨውንም አብሬ አንድ ላይ ነው የማደርገው። ይሄን የማደርገው እኔ በራሴ ስታይል ዝም ብዬ ነው እንጂ እናንተ በፈለጋችሁት ዱቄት ላይ ማድረግ ትችላላችሁ ምናምን። እኔ ግን ያው አንድ ላይ ግብአቶቹ ተደበላልቀው አንድ ላይ እንዲጋቡ ስለፈለኩ ነው።